ሁለት መጽሐፍ ቢኖር ዘፍጥረትንና ራእይን መጽሐፍ። ምክንያቱም ውድቀቱንና መጨረሻውን የሚያሳየን ሁለቱ መጽሐፎች ናቸው። ዘፍጥረት ላይ ወደቀ፣ ራእይ ላይ ያልቅለታል። ድርገመው። ዘፍጥረት ላይ ወደቀ፣ ራእይ ላይ ያልቅለታል። ሲኦል የሚገባው ራእይ ላይ ነው። ዘፍጥረትን ግን ውድቀቱን እንዳታውቁ ይፈልጋል ሰይጣን። የዘፍጥረት መጽሐፍ የሰው ውድቀት ካልገባችሁ የሚነሳበት መንገድ ፈጽሞ ነው አይገባችሁ። ብዙ ሰዎች የዘፍጥረትን መጽሐፍ እንደምን ልበላችሁ እንደ አንድ የታሪክ መጽሐፍ አድርገው ስለሚይዙት ብዙ ጊዜ ለማንበብ አፒታይት የለንም። የዘፍጥረትን መጽሐፍ ካነበብነው እንደ አንድ የመጽሐፍ ቅዱስ ክፍል አድርገን እንጂ የሰው ልጆች መጀመሪያና መጨረሻ እዛው ዘፍጥረት መጽሐፍ ላይ እንደተከናወነ አይገባም። ልብ አድርጉ። ሰው የወደቀው እዛው ላይ ነው፣ እንደሚነሳ የተነገረውም እዛው መጽሐፍ ነው። ሰው ወድቋል፣ ሰው ተነስቷል። የዘፍጥረት መጽሐፍ ላይ የሚገርማችሁ የአዲስ ኪዳን 8ቱ ጸሐፍት ከምንም ከመጽሐፍቶች በላይ የዘገቡት የዘፍጥረት መጽሐፍ the most powerful መጽሐፍ የነገሮችን ሶርስ ትዝ ይላችኋል። የሜሬጅ ሁኔታን ዲስኦርደር ሲሆን ኢየሱስ ኮት አድርጎ ያስቀመጠው ሐሳብ ትዝ ይላችኋል። ዘፍጥረት መጽሐፍ ከጥንት እንዲህ አልነበረም ብሎ የዘፍጥረትን መጽሐፍ ነው ሄዶ ፒክ ያደረገው። እዚህ ጋር ለሚበላሽባችሁ ነገር ሶርሱ ምንድን ነው ብላችሁ ማየት ኦሪጂን ማለት ነው። ዘፍጥረት ማለት ምንጭ ማለት ነው። ጄኔሲስ ኦኬ። የዘፍጥረትን መጽሐፍ ካያችሁት በእርግጥም የኢየሱስ ማንነትን ጠንቅቃችሁ መረዳት ትችላላችሁ። የዘፍጥረት መጽሐፍ is like a foundation ነው ማለት ነው። ምክንያቱም ሰው መውደቁን ካላወቃችሁ እንዴት እንዲነሳ ትጠብቃላችሁ? በእምነት ስለ መጽደቅ የሚነግረን የዘፍጥረት መጽሐፍ ነው። ኢየሱስ የአብርሃም ዘር ከሰው እንደተካፈለ የሚነግረን የዘፍጥረት መጽሐፍ ነው። አገኛችሁ? የእግዚአብሔርን ኤግዚስተንስ የነገረን የዘፍጥረት መጽሐፍ ነው። ኢየሱስ ለዓለም ሁሉ መስዋዕት እንደሚሆን የነገረን የዘፍጥረት መጽሐፍ ነው። ዘፍጥረት መጽሐፍ ላይ አመለካከታችሁ ከተንሻፈፈ the whole ባይብል ሚስ ታደርጉታላችሁ። ላይን ስለሆነ ማለት መስመር ነው። የመጨረሻውን የመስቀሉን ስራ የምታገኙት እዚህ ጋር የተከናወነ ነገር እንዳለ ሲገባችሁ ብቻ። ብዙ ጊዜ ችግር የሚፈጠረው ዘፍጥረትን ስናነበው እንኳን መስቀል ላይ የተከናወነው ነገር ብዙ ስላልገባን ሴንስ አይሰጠንም፣ ምንም አይሰጠንም። ዘፍጥረትን አሁን ሰሞኑን እያየነው እንዳለ ወደፊትም ወደምናየው አይናችሁ ተከፍቶ አይታችሁ ታውቃላችሁ ወይ? የአዲስ ኪዳን አንዱ ክፍል ነው ጄኔሲስ። ግን የምናይበት መነጽር ወሳኝነት አለ። ልጆቻችሁን ለማስተማር ስትሉ ቀለል አድርጋችሁ እንደ ታሪክ ምድር ትወስዱ። እግዚአብሔር ሰማይና ምድር ፈጠረ፣ ምድር ባዶ ነበረች፣ አንዳች አልነበረም ብላችሁ ስትሄዱ የሚገርማችሁ ነገር the whole point እግዚአብሔር ሊያወራ ያለው ነገር ትረሳላችሁ ወይ ሚስ ታደርጋላችሁ። አዲስ ኪዳን አጠቃላይ የዘፍጥረትን መጽሐፍ ያውጃል። ኢየሱስ እንኳን እየጠቀሰ ከፍጥረት ብሎ ሲናገር ነበር። የእግዚአብሔርን በሰው ቅርጽ መምጣት የምታገኙት ዘፍጥረት መጽሐፍ ነው። አይገርም? ለመጀመሪያ ጊዜ መስዋዕት የምታገኙት ዘፍጥረት መጽሐፍ ነው። ሪች በጣም ሪች ነው የዘፍጥረት መጽሐፍ። ባለፈው ጊዜ ከ17 እስከ 19 አንብቡ ብያችሁ ነበር። ስንቶቻችሁ አነበባችሁ? እስኪ ምልክት አሳዩ።
ያላሳያችሁ አሳዩኝ ከታች አላችሁ ዘፍጥረትን 17 18 19 አንብቡ ያልኳችሁ ተባረክ ቴንክ ዩ ሚኪ ቴንክ ዩ ሶ ማች ኤሊና ተባረኩ how did you see it guys እንዴት አያችሁት ቴንክ ዩ ሶ ማች ጋይስ ያነበባችሁ አገልጋዮች ያስቃሉ ተባረኩ ክብር ለኢየሱስ awesome so let's go back out እያየን ያለነው ዘፍጥረት 18 ነው አይደለ ይሄ የአብርሃሙ ስላሴ የሚባለው ዘፍጥረት ምዕራፍ 18 ላይ ተገለጠ ብለን የምንለው ባለፈው ሳምንት በጥቂቱ ልናይ እንደሞከርነው በፍጹም ስላሴ አይደለም አይደል ከኮንቴክስቱ አንፃር ስናይ ማለት ብዙ ዲቤቶች አሉ ግን ኮንቴክስቱን ስናይ 18ን ስንመለከት 19 ላይ መተን 1920 ላይ ማን እንደመጣ በጣም አስተውለን አይደል ግን 18 ላይ የመጡት ሶስቱ ሰዎች አስቀድሞ አብርሃም ሊስት አይችልም ብለን ያልነው በዘፍጥረት 17 ላይ ኤክስፒሪየንስ አለው ብለን ነበር 17 ላይ እግዚአብሔር ተገልጦለታል ስሙ የመገለጥ ለውጦችን ላሳያችሁ በዘፍጥረት ምዕራፍ 12 ላይ እግዚአብሔር ከሀገርና ከዘመዶች ተለይተህ ውጣ ብሎታል አብርሃም ድምጽ ሰምቷል እንዳትረሱ ድምጽ ሰምቷል ሶ ኢንካውንተር አለ የመለኮትን ዓለም ኤክስፒሪየንስ አድርጓል አብርሃም ብያቸዋል ቀምሷል ድምጽ ሰምቷል አይደል የሚገርማችሁ ነገር 12 ላይ ድምጽ ሰምቶ 15 ላይ ሲመጣ ግን ራእይ ተገለጠለት ይላል ሶ አሁን መገለጡ ጨምሯል ማለት ነው 12 ላይ ድምጽ ሰማ ከሀገር ከዘመዶች እኔ ወደማሳየ ምድር ውጣ የሚል ድምጽ ነው የሰማው 15 ላይ ምዕራፍ 15 ላይ ስትመጡ ግን ያ ድምጽ የእግዚአብሔር መገለጥ ለአብርሃም አንድ ሂደት ከፍ ሲል ታያላችሁ ምን ሲል እግዚአብሔርም በራእይ ለአብርሃም ተገለጠለት የሚል ቃል ታገኛላችሁ 15 ላይ ከዛ 17 ላይ ሄዳችሁ ስትመጡ ደግሞ እግዚአብሔርም ተገለጠለት የሚል ደግሞ ሌላ አንድ ከፍ ያለ መገለጥ ታያላችሁ 18 ላይ ሲመጣ ግን ወክ እያደረጉ ሲመጣ ታያላችሁ በመምሬ ዛፍ ሊሆን ድምጽ ነበረ ወደ ራእይ ተገለጠ መገለጥ ሆኖ ከዛ በአካል ሲመጣ ታያላችሁ የመገለጡ ሁኔታ ለአብርሃም ግራጁዋሊ በጣም ከፍ እያለ መጥቷል እየጨመረ the same God he revealed himself ራሱን የገለጠበት መንገድ በድምጽ በራእይ ከዛ 17 ተገለጠ ብሎ 18 ላይ ግን በመምሬ ዛፍ ላይ ቁጭ ብሎ እያለ እግዚአብሔር ያህዌ አይደለ እንዴ ሶስት ሰዎች ጋራ መጡ ይላል አይደለ እንዴ እግዚአብሔር ተገለጠለት ሶ ከድምጽ ራእይ ከራእይ ደግሞ ወደ አካል መገለጥ ሲመጣለት ያለ እና አንብባችሁ እንደ 12 አፈጠጣችሁ ከቁርአን ማነባስ መሰላችሁ እሺ 12 አንድ ላይ ሰንበሪ አንብቡ በጣም ለዚህ ነው ያልኳችሁ በጣም ፈልቀቀን ማየት አለብን ማለት ክብር ሁሉ ለኢየሱስ ይሁን እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ እግዚአብሔርም አለው ድምፅን ያሰማው እግዚአብሔርም አለው ከሀገር ከዘመድህ ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ ሶ 12 ላይ ጥሪን የደረሰው 15 ላይ ደግሞ ተመልከቱ ያዥ እንዳትዘጊ 15 ላይ ይሄዱ እሺ ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ በምን መጣ ራእይ ሶ በድምፅ ነበር ጎሄድ እሺ እንዲህ ሲል አብርሃም ሆይ አትፍራ እኔ ለአንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው አብርሃም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ እኔም ያለ ልጅ እሄዳለሁ
የቤቴንም መጋቢ የደማስቆ ሰው ይህ ኤልዔዘር ነው አለ። ተስፋ ሰጠው አይደለ? ኦኬ 17 ላይ ነው ይዋ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ በፊቴ አሁን 12 ላይ ጥሪ ደረሰው 15 ላይ ተስፋ ሰጠው አይደል? ከ10 ተሰጠው 17 ላይ ተገለጠለት አይደል? ከዛ 18 አንድ ላይ ደግሞ ይሉ የአብርሃም ሚስት ሳራ ግን ለአብርሃም ልጅ ምዕራፍ 18 ቁጥር 1 18 ቁጥር 1 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔርም በመምሬ የአድባር ዛፍ ተገለጠለት። ሰው ሂውማን ባዲ ወይም ደግሞ በሰው ቅርጽ ተገለጠለት። ከድምፅ ራእይ፣ ከራእይ መገለጥ፣ ከዛ በኋላ ደግሞ እግዚአብሔር ምን አለ? ወክ አድርጎ መጣ ማለት እንጸልይ። እንደዛ አይነት ጸሎት come on guys ሁሌ ህልም ለምን ታያለህ? እና አለው ማለት ነው አይደል? እና ዛ ቆረባሽ ላዛ ሱሪያ ታያለህ ሁሌ በቃ ሁሌ ራእይ ያየው ስላል ወክ ሲያደርግ ይሁን ይሄ ስክሪፕቸር ትሩ ከሆነ የእግዚአብሔር መገለጥ ያድጋል ማለት ነው። ይሰማኛል ብቻ ትላለህ እንደ ቡዳ ገብቷል። እንደ ቆሌ ማለት ይሰማኛል ሁሌ ሲል ፔንቲክ አይደብርም። ሁሌ ይሰማኛል 20 ዓመት የማውቃቸው ሰዎች አሉ ሁሌ ነው የሚሰማቸው። you don't have to bro God is exist በጣም ኤግዚስት አድርግ። ይሰማኛል የሆነ ነገር ይሰማኛል ሲያገለግሉ ይሰማኛል